ምክንያት ነው እና 2008 ላይ በሩቴጅ አመት ከ8 ወር ሰርቼ አሙኝ ገባው ኢትዮጵያ 2009 ላይ ማለት ነው። ማዚያ ምናምን ላይ ገብቼ እነሱ ማያውቁ ምን ድንጋይ ላይ ገባው ታሙኝ እና ስገባ በፊት ፍቅረኛ ነበረ ያውቃሉ፣ ግን ከሱ ጋር እንደሆነ አይፈልጉም። ማለት ለእኔ ግዳጅ የሆነብኝ ነገርና ብር እንዳላንቀሳቅስ መታወቂያ እንዳልይዝ ሁሉን ነገር አሳገደብኝ አባቴ ማለት ነው። የእሱን መንገድ እንድቀበል ማለት ነው። ለምን ብዬ ስጠይቅ ቤቴን ለቀሽ ውጭ ነው የተባልኩት። አንድ ልጁ ነኝ፣ ግን የእሱ ደስታ እኔ የሚያስደስተኛል አውቃለሁ። ግን ይህ እንደምነገር አለቅም። ሳይግባቡ መጋባት ሲግባቡ መፋታት ነው። አላውቀውም፣ አያውቀኝም። አድሬ እኔ ወቀኝ አይወቀኝ አላውቅም፣ ግን አላውቀውም ሰውየውን ገባ። ለአባቴ አንድ ልጁ ነኝ፣ የመጀመሪያ ልጁ ነኝ። ግን ለምን ብዬ ስጠይቅ ቤትም ያለችው የሰው ሰውና ስል በቃ አባትሽን ከማስከፋት አስደስችው ነው የምትለኝ። ስለ እኔ በዛን ሰዓት እንደዛ መገፋቴ ለእህቶቼ ትምህርትን ይሆንላቸው እና በገባ በሁለት ወሬ ነው የተዳርኩት። እግዚአብሔር ምስክሬ ነው። ዛሬ ኦንላይን የምገዛውን እንኳን ጥበብ ልብስ አልገዛውም ብላ አታምነኝም። በቃ እሱን ለማስደሰት ያደረግኩት። የትም እንዳልሄድም ብር ተከልክያለሁ፣ ባንክም ማውጣት አልችልም፣ ታግጃለሁ። በቃ ሁሉን ነገር በሱ እጅ ነው። ምን ከየት አመጣለሁ? ማን ይሰጠኛል? ገባ። ድንገትም ስለገባ በፕሮግራሙ አይደለም የሄድኩት፣ ታሜ ነው የገባሁት። ስለዚህ በቃ አማራጭ የእሱን መንገድ መቀበል ነው። 18 ዓመት አሳድጌ ይሻለሁ። እድሜሽን አልነጠኩሽም፣ ልጅነትሽን አልነጠኩሽም። ከዚህ በኋላ እኔ ደግሞ የአባቱ ወጉ ድረሰኝ ይሁን አለ አይደለም። በቃ ምንም ማድረግ አልችልም። እንዴት ነው ይሄ ነገር? በረዶ ሲነካ እጅ እንዴት ነው የሚሆነው? ድንዝዝ ትላለህ። እንደዛ ነው ያልኩት። ጓደኛ የለኝም፣ ሰርግም የለም። በቃ ምን ሙዜ ዝም ብሎ በድን በለው እና ልጁ ለሁለት ወር አባጫምቡሴ ነው ለእኔ አባጫምቡሴ። ግን የኔን ባህሪ ያስረዱታል። ኃይለኛ ነኝ። ላመንኩበት ነገር አደርጋለሁ፣ ላላመንኩበት ነገር ግን ማንንም አልሰማም። ግን ጨካኝ ነኝ እና ባገባው በ6 ወር በ7 ወር ተለያየን። ግን ከተለያየን በኋላ ግን ምንድነው ብዙ ስቃይ ደርሶብኛል። እዚህ እንኳን መጥቻ አረባ ግን ብዙ ስቃይ ደርሶብኛል። በዛ ተጽዕኖ ገባ እና አልፈታም እከሳለሁ ምናምን ብሎ ግን አባቴን ለማስደሰት እዛ ውስጥ እስከገባው ድረስ የቤተሰብ ኬዝም ስለሆነ አባቴን የመክሰስ እንትን አልሰጠሁትም፣ ክፍተት አልሰጠሁትም ለልጁ ገባ። እኔ አባቴን ለማስደሰት ነው የገባሁበት። ግን ከልጁ ጋር ፍቅርም ቢኖረንም ግን አባቴን ለማስከሰስ ክፍተት አልሰጠም። አባቴ ነው፣ አባቴ አይከሰስ ሰማይ አይታረስ እና ተለያይን። አልፈታም ብሎ ምናምን ሁሉ ራስ ትቀዳለህ አቀድም ብሎ ይሆናል አይደለ? አባ ዘራፍ የምትባለው ነገር በዛ ነው የተለያየ ነው። ግን በገባ በአመቴ ተመልሼ ወደዚህ ስመጣ እግዚአብሔርን ልሃለሁ ያሰብሽ ይሟላልሽ ነው የተባልኩት። እህቴ ግን ዛሬ ደርሳ ባሉ እንደዚህ ሲሰለፍላት የትልቋ ይበቃኛል ነው የሚለው። ግን እዚህ መጥቼ አመንከኝም አላመንከኝም 6 ዓመት 2 እግሬን ኦፕሽ ተደርጊያለሁ ብላ አታምነኝ። ይሄ ማውራት አይጠበቅብኝ። ግን ለቤተሰብ ለማስደሰት ብለን የምናደርገው ነገር ብዙ ዋጋ ያስከፍለናል ስንወጣ ብዙ ዋጋ እና አሁን ላይ እንኳን አግቢ መቼ ነው የምትመጪው ምናምን የሚባለው ጥያቄ ቀይ ካርድ ነው እኔ ጋር ከሱ ጋር ገባ። ቀይ ካርድ ነው። ግን ያው እህትሽ ራሷን ከቻለ እኔና እንግዲህ ራስሽን ህይወት ምሪ እንጂ የምባለው መቼ ነው የምትመጪው መቼ ነው የምታገቢው ምን አይነት ያ ጥያቄ የለም። እዚህ ጋር ቀይ ካርድ ዘግቷል። ምክንያቱም እንደዚህ ቢጠይቅም ያንን ህይወት አስታውሰዋለሁ። አገባ ለኔ እንትን አልሰጠኝም። ልጅነቴን በአይነት ቀኝ ግን የማልፈልግም ሰው ነው እንድኖር ያስገደኝ። ልጅቷን ቢያንስ ኑሮ የሚሏት ላይ ስቶፕ ማለት አለባት። ቢያንስ ያንን ነገር ለመወሰን ራሷ ጠንከራ የመቆሙ ጉልበቱ ቢኖራት ብዬ እመክራታለሁ። ግን እነሱ ከሆነ በኋላ ነው የሚቆጩት። መጀመሪያ ደስ ይላቸዋል፣ በኋላ ግን እኛን ዋጋ የምንከፍለው ለራሳችን ህይወት ነው። ይሄን ለማለት ነው የገባሁት። አሌክሴ በጣም አመሰግናለሁ። እና አሁን ላይ የሆነ ደውዬ እንኳን ያለው መልዕክት ሳይደርስ ያንን ጥያቄ እንዳልጠይቅ ቶሎ ነው ኔትወርኩን ማጠፋው ብላ አታምነኝ።
ለምን በቃ እዚህ የተሰቃየሁትን ስቃይ ስለማቅና ለራሷ ብትወስን ብዬ ነው ማስበው። እነሱ ይደርሱበታል፣ እድሜ ካለ ብዙ ይታያል ብዬ ነው ማስበው። አሌክስ መልካም እናመሰግናለን። እና እንደዛ ማለት ነው። በጣም ከባድ ነው። አብሶ ደግሞ ስደት ስንቆይ እንጓጓለን። ለዛ ነው። ልክ ነሽ፣ ልክ ነሽ። እሺ፣ እሺ፣ ጥሩ ነገር ነው የነገረቻት። እንግዲህ እንደ ሀሳብ የሚጠቅምሽን ነገር መውሰድ ነው። አንድ ነገር ልጋብዛችሁ እስኪ፣ ወደ ቴሌግራም ቻናላችንን ተቀላቀሉ። በዚህ አጋጣሚ ትናንትም ብዙ ሰው ገብቷል፣ ዛሬም እንደዛው። እዚህ ወደ ኢትዮጵያ ስልክ መላክ ብትፈልጉ ላፕቶፖች፣ ታብሌቶች፣ የተለያዩ የቤት እቃዎች ሊሆን ይችላሉ። በአጠቃላይ ምንም አይነት ነገሮች ቢያስፈልጋችሁ የምታገኙበት ነው። ከመላው ዓለም በጣም ብዙ ሰዎች አሉ። ሊንኩ እዚህ የኔ ቲክቶክ ፕሮፋይል ውስጥ አለላችሁ። ሊንኩን ስትነኩት በቃ ያለሁት በአዳጋ ነው። ግን በአዳጋ ብኖርም ያኔ አንድ እንዲሆነ ጓደኛ ያለኝ እሷ ናት፣ ዘመድ የሆነች ልጅ። እሷ እንግዲህ እሷ ናት የምታደገኝ። ማንም የለም ታጠገቢ አሁን ማለት ነው። አገሬም ለመግባት ለመታከም ሆነ ማንም የለኝም። ይህን ያህል ጊዜ እዚህ ጋር ተዘቅዝቄ ስኖር ማንም ይሄ ነው ብሎኝ የሚያውቅ የለም። ይሄ ነው ማለት ነው። እና እዛ ሀገር ሰው ሲኖር ነው ሁሉም ነገር የሚሆነው። ገንዘብ ወይ ስትሰራ ገንዘብ ከእጅ ካለቀ መሆን ግን እኔ ምትቃቁም የበላይ ይኛል። አይዞሽ አይዞሽ እንግዲህ ራሱ መታከም ፈልገዋ ባልበላ ምን ደክሞኛል። አይዞሽ አይዞሽ። አሁን እዚህ ጋር ያሉት በሙሉ የተለያየ ሀገር ያሉ ወንድሞችሽ እህቶችሽ ናቸው፣ ያግዙሻል። በውስጥ መስመር መጥተው ያናግሩሻል። እርግጠኛ ሆኜ ነው የምነግርሽ። እሺ ብቻሽን አይደለሽ። ግን አሁን ምንድነው መረጋጋት አለብሽ። ማልቀስ ምናምን በቃ ካለቀሽ አንድ ያልቅሰሽ ከዛ በኋላ ወደ መፍትሄው ነው መሄድ ያለብሽ እንጂ ብቻሽን ቤት ውስጥ ቁጭ ብለሽ ማልቀስ እንደዚህ መምጣትሽ በጎ ነው፣ መናገርሽ በጎ ነው። እዚህ ውስጥ አንድ ሰው ራሱ አለውልሽ ቢልሽ ትልቅ ነገር ነው። ገብቶሻል አይደለ? ስለዚህ እስቲ ያለሽበትን ንገሪያቸው። ከቻልሽ ደግሞ ሊረዱሽ የሚችሉበት መንገድ ካለ በምንም መልኩ እንዴት ሊያገኙሽ እንደሚችሉ እስቲ ንገሪያቸው። አንቺ ራስሽ በራስሽ አንደበት። እኔ አሁን ያለሁት ጅዳ በዋዲ ነው። ጅዳ በዋዲ ነው ያለሁት። አሁን ግሩፕ ተጀምሯል። ግሩፕ የተጀመረው ግን ግሩፕ የተጀመረው የሆነ ራሱ ሸር ተደርጓል። ፎንት ነው የራሱ ሸር ተደርጓል። ያኔ የነ ቦረናው ዘማች አያት የምትባለው ሸር አድርገውታል። ያኔ ፎቶዬን ምናምን ማለት ነው። እና በሱ ላይ ሊንክ አለ የሆነ የዋትስአፕ ማለት ነው። ግሩፕ ተከፍቷል። ብር ተጀምሯል። ግን ያው ህመሜ በጣም ከባድ ነው። ሄጄ ይሄ ነው ብዬ ያወቅኩት ነገር የለኝም። ብር ተጀምሮልኛል። ግን በጣም ህመምሽ ውስብስብ ነው፣ ተልጭ ሰርቷል ውስጥሽ ነው ያለኝ። ስለዚህ በቀላል የምታከም ነገር ራሱ አልመሰለኝም። ተጀምሯል ግን አልሄድኩም ሐኪም ቤት። ምክንያቱም ይሄንን ስንትን ብዬ መልሼ ህመሜስ ቢጠና ብዬ በቃ አልሄድኩም። ዝም ብዬ ነው ያለሁት ማለት ነው። እና ግሩፕ ተጀምሯል ማለት ነው። ለምን አትሄጂም? ምክንያቱም የጤና ጉዳይ ስለሆነ መሞከር ያለብሽን ነገር በሙሉ መሞከር አለብሽ። እና ለምንድን ነው ማትሄጂው? ያልኩትማ አሁን ባለው ገንዘብ እሺ ጀመርኩኝ። ጀምሬ እያለ አሁን ወደፊት ማን ያሳክመኛል? እሺ በዚህ አሁን ህመሜ በጣም ከባድ ሊሆን ይችላል። አሁን ያለኝ ኦፕራሲዮን ትሆኛለሽ ወይ ሰርጀሪ ትሆኛለሽ ያለኝ ይሄኛው ሐኪም ማለት ነው። ስለዚህ እኔ ያንን ሂጂ አድርገዋለሁ። ብር ትንሽ ነች የተጀመረው፣ ገና ትንሽ ብር ነች። እሺ ምን አድርገዋለሁ? በዛ እንዳልጀምር አይዞሽ እንኳን የሚለኝ ከጎኔ የለም። እንዴት አድርጌ በምን ትልንቀሳቀስ? አሁን ይኸውልሽ፣ አሁን እዚህም እኮ እየሰሙሽ ያሉ በጣም ብዙ እህቶችሽ ወንድሞችሽ አሉ። ችግር የለም አይዞሽ። ግን አሁን አንቺ መሞከር ያለብሽን በሙሉ መሄድ ያለብሽን ይሄ ተስፋ ቆርጠሽ ወይ እንዲህ ባረገው እንዲህ ላይሆን ይችላል ምናምን ማለት የለብሽ። ገብቶሻል? ለምን መሰለሽ ስትራመጂ፣ ወደፊት ስትራመጂ ፈጣሪ አንቺ በመራመድሽ ውስጥ ነው ነገሮችን የሚያስተካክለው። አሁን እዚህ መጣሽ በምክንያት። አንድ ሰው ምናልባት የሚያግዝሽ አንድ ሰው እንኳን ልታገኝ ትችያለሽ። ሌላው ቢቀር ሁሉም ያወሩሻል በውስጥ መስመር ታይዋለሽ። አሁን
ግን ምንድነው አንቺ መሄድ ያለብሽን ነገር ወደፊት ሂጂ፣ መሞከር ያለብሽን ሞክሪ። ፈጣሪ በአንድም በሌላም ነው የሚሰራው። ማለት ራሱ ተገልጦ አይደለም እጁ ነገሮች የሚያከናውነው፣ በሰዎች ነው። ሁሉን ነገር በሰዎች ነው የሚልክልሽ። ስለዚህ አንቺ ቤት ቁጭ ብለሽ በቃ ቀጥሎ ምን አደርጋለሁ አሁን ማን እንዴት ትታከማለሁ ምናምን ሳይሆን አድርጊ። የጤና ጉዳይ ነው፣ ህይወት እኮ ነው። አንዴ እኮ ካለፈ አለፈ እኮ ነው። አንቺ ግን ማድረግ ያለብሽን ነገር በሙሉ አድርጊ። እሺ። ስለዚህ አይዞሽ። ሌላ ነገም ነይ እንደዚህ የመጣሽ ንገሪን። እዚህ ቤት ያሉ ልጆች ደግሞ ያግዙሻል። እርግጠኛ ሆኜ ነው የምነግርሽ። እዛም ደግሞ እንዳልሽው እርዳታ እያሰባሰቡልኝ ነው ብለሽኛል። እሱም አለ። አይዞሽ። እሺ። ነገ የተሻለ ይሆናል። ተስፋ እንዳትቆርጪ፣ አንገትሽን እንዳትሰብሪ። በቃ በቃልኝ ሰው የለም ብለሽ እንትን እንዳትይ። ሰው ያግዝሽም ባያግዝሽም ዋናው ነገር የፈጣሪ ነው። ገብቶሻል? ሁሉንም ነገር የሚልከው እሱ ነው። የሚጠላሽ ሰው ራሱ ረድቶሽ ሊሄድ ይችላል፣ ፈጣሪ ካዘዘው ለአንቺ እንደሚያደርግ እንኳን ሳያውቀው። ስለዚህ ጠንካራ ሴቱኝ። እሺ። አይዞሽ፣ አይዞሽ። እሺ፣ እሺ፣ እሺ። አውሯት። እሺ። በውስጥ መስመር እዚህ ውስጥ 900 በላይ ሰው ምናምን አለና በውስጥ መስመር ያው እዚሁ ላይ አይታችኋታል። ጻፉላት፣ አይዞሽ በሏት፣ በጸሎት አግዟት። እንዲሁ ዝም ብሎ በገንዘብ ብቻ ላይሆን ይችላል። ሰውን ብትጸልዩለት ራሱ በምታምኑት እምነት ትልቅ ነገር የእናንተ እንትን ለውጥ ያመጣል። ሄሎ፣ ጤና ይስጥልኝ።